ሰላም ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ በእኔ ዩቲዩብ ቻናል ላይ በተለያየ መንገድ ነበር ሳቀርብ የነበረው። ዛሬ በዚህ መንገድ ከራሴው ከጻፍኳቸው ወርድ ፕሬስ ላይ እስኪ ሀሳብን ላካፍል። ያው እንዳልኳችሁ ነው ይሄ ዩቲዩብ ሀሳቦችን ማካፍልበት ቻናል ነው። እና ሀሳቤን እስኪ ምንድነው ዛሬ ከዚህ በፊት ሰርቼበታለሁ ይሄንን ግን ዛሬ በአዲስ ፎርማት እስኪ እንዴት አድርገን መልሰን እንስራበት በሚለው ነው። እና እንግዲህ ዛሬ የምንገባው the life cycle of action የሚባለው ነው። the life cycle of an action እንግዲህ ከዚህ በፊት በጣም አይ ቲንክ በሰራሁት ቪዲዮ ላይ አይ ቲንክ ወደ 23 ደቂቃ ይሆናል ቪዲዮ ሀሳብ ስለሚባለው ነገር አውርተናል አይደለ? ሀሳብ ማለት ዓለምን የሚመራው ነገር ሀሳብ ነው። ዓለም የምትመራው በሀሳብ ነው። ሰዎች ብዙ ነገሮችን የሚያደርጉት በሀሳብ ነው አይደለ? መጀመሪያ ኢቭን ሰዎች የሚፋቀሩት እኮ መጀመሪያ ፍቅር ራሱ እኮ ከሀሳብ ነው የሚጀምረው አይደለ? አንድ ሰው የሆነች ሴትን አይቶ ለምሳሌ ያቺ ሴት ቆንጆ ነች ብሎ ሲያስብ ነው መጀመሪያ እሷን ሊወዳት የሚችለው፣ ወይም ጥሩ ሰው ነች ብሎ ሲያስብ ነው እሷን ሊወዳት የሚችለው። so everything starts from a thought እና እዚች ጋር በዚህ በግራፉ ላይ የሚያሳየው እሱን ነው። ሀሳብ እንዴት ነው የሚሰራው? ላይፍ ሳይክሉ ምንድነው? መጀመሪያ አይዲያ ነው አይደለ? ሀሳብ አለ። a new idea enters the brain ከዛ በኋላ ምንድነው ሀፕን የሚያደርገው? ፕሮሰስ ማድረግ ይጀምራል ማለት ነው። ጭንቅላታችን ፕሮሰስ ሲያደርግ አናላይዝ ያደርገዋል። ይሄ ሀሳብ ምንድነው? ኮንቴንቱ ምንድነው? ልክ እንደ ፊልተሪንግ ነው። የራሱ የሆነ ብያቸዋለሁ። ጭንቅላታችን የራሱ ሆኖ ፊልተሪንግ ሲስተም አለው። ፊልተሪንግ ሲስተም ማለት ምንድነው? በቀላሉ የሚያጣራ አይነት ነገር አለው። የሚገባበትን ጭንቅላት የሚገባበትን ሀሳብ ከዚህ በፊትም እንዳወራሁትኝ ሀሳብ ጭንቅላታችን ከ50,000 በላይ ሀሳቦች በየቀኑ ያስተናግዳል። ይሄ በሳይንስ የተረጋገጠ ነው። ሶ ምንድነው ጭንቅላታችን መምረጥ አለበት። የሁሉ ሀሳብ ማስተናገድ አይችልም አይደል? መምረጥ አለበት። ሶ ይሄንን የሚመርጥበት ሜካኒዝም ይሄ ፊልተሪንግ ሲስተም ይኖረዋል። እያንዳንዱ ሰው ያለው የማጣሪያ የጭንቅላቱ ሀሳቦችን የሚመጡበትን መንገድ የሚያጣራበት ያ ፍሬምወርክ ግን ይለያያል። ሁላችንም እናጣራለን ሀሳቡን፣ ግን የምናጣራበት ሮክ ወይም የምናጣራበት ግራውንዳችን ምንድነው? መሰረታችን ይለያያል። ሁላችንም አንድ አይነት የሆነ የሚያጣራ ሲስተም አይደለም ያለን። እሱንም ዲስከስ የምናደርገው ይሆናል በዚህ ላይ በዲቴል። አክሴፕት እና ሪጀክት የሚባል ነገር ደግሞ አለ ከዛ በኋላ አይደለም? ካጣራው በኋላ ያው የማጣራት ዋናው ፕሪንሲፕሉ ወይም ህጉ ምንድነው? ያው የሚቀበለው አለ፣ የማይቀበለው አለ። አክሴፕት ያደርጋል፣ ሪጀክት ያደርጋል። ዩኒቨርሲቲ እንዴት ነው? አክሴፕት የሚያደርጓቸው አሉ፣ ሪጀክት የሚያደርጓቸው ተማሪዎች አሉ አይደል? ልክ እንደዛ ሁሉ አክሴፕት የሚያደርገውን አክሴፕት ያደርጋል፣ ከዛ በኋላ ሪጀክት የሚያደርገውን ሪጀክት ያደርጋል። ከዛ ብሬን ዲሲዥን ኦፍ ቶት የሚባለው ያው ሶስተኛው ሳይክል ነው። መጨረሻው ላይ ግን ወደ አክሽን ያ ሀሳብ ወደ ተግባር ይቀየራል፣ ወይ ደግሞ ወደ እምነት ይቀየራል፣ ወደ ኦፒኒየን ይቀየራል አይደለ? ወደ እናምነዋለን፣ ሀሳቡን ከራሳችን ጋር ይዋሃዳል፣ ስጋ ይለብሳል ሀሳቡ ማለት ነው። ከዛ በኋላ ያ ሀሳብ የዛ ሰውዬ ቢሄቪየር ይሆናል። ቢሄቪየር ማለት እኮ ሰው በረጅም ጊዜ የሚያሳየው ተግባር ነው አይደለ? ባህሪ ይሆናል ማለት ነው። ባህሪ ከሆነ በኋላ ኦልሬዲ ያ ሀሳብ በቃ ተዋህዷል ማለት ነው ከሰውየው ጋር። ምንድነው እዚህ ጋር የጻፍኩት አለ? every action we take begins long before our bodies move. it
it starts invisibly, quietly within the mind. The journey from the thought to action is a complex, layered process, one that mirrors the biological system we rely on. ከዚህ በፊትም ዲስከስ ያደረኩት አይ ቲንክ ይህችን ፓርት ነው ዲስከስ ያላደረኩት። ሀሳብ ሰውነታችን ውስጥ የሚገባበት መንገድ፣ ጭንቅላታችን ውስጥ የሚገባበት መንገድ፣ ከዛ በኋላ ጭንቅላታችን ውስጥ ከገባ በኋላ ወደ ተግባር የሚቀየርበት መንገድ ልክ እንደ ሰው ልጅ የዳይጀስቲቭ ሲስተም ጋር ይመሳሰላል። እሱን በሰንጠረዥ እናየዋለን ምን ያህል ሲሚላሪቲ እንዳላቸው። ሰው ምግብ በልቶ ያ ምግብ ከሰውነቱ ጋር ሲቀላቀል ከዛ በኋላ የሚሆነውን ነገር በጣም ነው የሚመሳሰለው። የሚገርም ነገር ነው በጣም ሲሚላሪቲያቸው። ሌላው ደግሞ ምንድነው ሀሳብ ሶርሱ ብዙ ጊዜ እንዳልኳችሁ ነው በጣም ከሳይንስም ስቲል ያልታወቀና ያልተጣራ ነገር ነው። ሀሳብ ምንድነው የመጣበት ሶርስ ወይም ደግሞ ምንጭ ምንድነው? ሀሳብ ከየት ነው የሚመጣው? ሳይንስ አልደረሰበትም። ግን ሳይንስ ያልደረሰበትም በምክንያት ነው። ምክንያቱም ሳይንስ ያው ታውቃላችሁ የሳይንቲፊክ ሜተድ ነው አይደል? ኦብዘርቬሽን ሃይፖቴሲስ ያስፈልገዋል። ኤቭሪቲንግ ኤክስፐሪመንት መደረግ አለበት። ነገር ግን ዛሬ 2000 ምናምን ዓመት በላይ የተጻፈው መጽሐፍ ቅዱስ ይነግረናል አይደል? በዛ ጉዳይ ላይ እያንዳንዱ ሀሳብ ከስፒሪቹዋል የሆነ ዓለም እንደመጣ እናውቃለን እኛ ክርስቲያኖች። ሀሳብ የመጣው ከእያንዳንዱ ሀሳብ ሰዎች አሁን የሚያስቡት ሀሳብ እንዳለ የሚመጣው ጠቅላላ ከእንትን ነው ሰዎች የሚያስቡት ሀሳብ ጠቅላላ የሚመጣው ከራሳቸው ሳይሆን ከመንፈሳዊ ዓለም ነው ማለት ነው። ከመንፈሳዊ ዓለም ነው የሚመጣው። ይሄ ምንም ጥያቄ የለውም። ብዙ ሰዎች የራሳችንን ሀሳብ የያዝን ይላሉ። ነገር ግን ሀሳቡን የሚቀበሉ ናቸው እንጂ ራሳቸው የሚያመነጩት አይደለም ብዬ ነው የማስበው። ምክንያቱም እንዳልኳችሁ ነው ጭንቅላታችን በጣም ዩኒክ ነው፣ ማይተኛ ነው 24/7 እና ያ ነገር ሞር ኮኔክትድ እንዲሆን ያደርገዋል ከመንፈሳዊ ዓለም ጋር። እና ለዛ ነው ህልም እኮ ባይ ዘ ዌይ አንድ ሀሳብ የሚተከልበት ቦታ ነው አይደለ? ሰው በህልሙ የሆነ ነገር ያስባል አይደለ? የሆነ ነገር ሀፕን ያደርጋል። ከዛ በኋላ ኦፍኮርስ አንዳንድ ሰዎች ብዙ ሰዎች አያስታውሱም ህልማቸውን፣ ግን የሚያስታውሱት ሰዎች ወደ ሀሳብ ይቀየራል። ከዛ በኋላ አይ ቲንክ ከዚህ በፊትም ኤግዛምፕል ጠርቻለሁ። ቶማስ ኤዲሰን አብዛኛውን የፈጠራቸውን ነገሮች በህልሙ ነው ያያቸው። የሚገርማችሁ እና ምንድነው ሀሳብ የሚመጣው ከመንፈሳዊ ዓለም ነው። መንፈሳዊ ዓለም ደግሞ የሱፐር ናቹራል ዓለም የምንለው ይሄ ምድራዊውን ዓለም የሚቆጣጠረው ነው። የበላዩ ዓለም ነው አይደለ? ሳይንቲስቶች ያው 4 ዳይሜንሽን አለ ነው የሚሉት አይደለ? ያው ስፋት አለ፣ ያው ቁመት አለ፣ ዊድዝ የምንለው ነገር፣ ሌንግዝ የምንለው ነገር አለ፣ ዴፕስ ደግሞ ጥልቀት የሚባል ነገር አለ። አሁን ደግሞ የጨመሩት ነገር አለ አይደለ? ከዛ በኋላ አራተኛ ጨምረዋል። አሁን ምንድነው አራተኛው ዳይሜንሽን? ታይም ነው፣ ጊዜ የሚባለው ነገር ነው። አይ ቲንክ እኔ ደግሞ እዚህ ጋር የምነግራችሁ ስፒሪቹዋል ዓለም አምስተኛው ዳይሜንሽን ማለት ሁሉንም ዳይሜንሽን የሚቆጣጠረው ነው። ሁሉንም ዳይሜንሽን የሚቆጣጠረው እያንዳንዱ በምድር ላይ የሚሆነው ነገር በመንፈሳዊ ዓለም የሚሆነው ነገር ነው። እዚህ ምድር ላይ የምንቀበለውና ሀፕን የሚያደርገው። ስለዚህ ስቴፑን እናውጣ። በስቴፕ ባይ ስቴፕ እንሂድ። ሳይክሉን እንዳወራ ነው ስቴፕ አራይቫል አለ አይደል? አይዲያ አራይቭ ያደርጋል ብለናል። አይዲያ ፊሎሶፈሮች፣ ኒውሮሳይንቲስቶች፣ ቴዎሎጂያንስ ብዙዎቹ ጠይቋል ስለ አራይቫል ኦፍ አይዲያ አይደል? ብዙዎች ይጠይቃሉ። ሀሳብ ከየት ነው የሚመጣው ይላሉ። አንዳንዶች ነው የራሳቸውን ቲዮሪ ያነሳሉ። ለረጅም ዘመናት ጥያቄ ነበር ሀሳብ ከየት እንደሚመጣ ባይ ዘ ዌይ። ግን ብዙዎች ለመመለስ ይሞክራሉ። ግን ኢናፍ የሆነ ኤክስፕላኔሽን የላቸውም ሀሳብ ከየት እንደሚመጣ። እና ሀሳብ አራይቭ ካደረገ በኋላ እንዳልኳችሁ ነው ሜንታል ፕሮሰስ። ይሄ ሁለተኛው ስቴፕ
ሀሳቡ ከመጣ በኋላ በጣም ወሳኝ ስቴፕ ነው። ምክንያቱም እንዳልኳችሁ ነው ጭንቅላታችን ከ50,000 ወደ 50,000 ገደማ የሚሆኑ ሀሳቦች ይወርዱበታል አይደለ? ይቀበላል። ከነዚህ ሁሉ ሀሳቦች ውስጥ ሁሉንም ሀሳብ ማስተናገድ ይችላል። ስለዚህ እያንዳንዱን ሀሳብ ማስተናገድ ካልቻለ ምንድነው የሚያደርገው ማለት ነው? ጭንቅላታችን ያው ያጣራዋል። ስናጣራ ከዚህ በፊት አወራዋለሁ ያ ፍሬምወርክ የሚባለው የምናጣራበት ሲስተም ሁላችንም አንድ አይነት ሲስተም አይደለም ያለን። ለምንድን ነው? በእነዚህ ምክንያት ነው። እነዚህ 5ቱ የጠቀስኳቸው ምክንያቶች ነው። ያ ፍሬምወርክ ያለያየናል በዚህ ምክንያቶች። አንደኛው ሞራል ባክግራውንድ፣ የሞራል ያደግንበት ባክግራውንድ ይሄ ትክክል ነው ይሄ ትክክል አይደለም ብለን ያደግንበት በቤተሰብ በማህበረሰባችን ስናድግ ያደግንበት አኗኗር ያንን ሀሳቡን የምናጣራበትን ፍሬምወርክ ያለያየዋል ማለት ነው። አንዱም ያለያየው ነገር ይሄ ነው። ሁለተኛው ደግሞ ኢቲካል ፕሪንሲፕል። አንዳንድ ሰዎች ፍሬምወርካቸው ከዚህ ነው የተሰራው ከፌርነስ ጀስቲስ ምንድን ነው የኢቲክስ ግብረገቡ የአንድ ሰው ምንድን ነው? ያ ግብረገቡ የተማረው ግብረገብ ከልጅነቱ ጀምሮ በሃይማኖት ሊሆን ይችላል በተለያየ ነገር የተማረው ግብረገብ ምንድን ነው? ያ ነገር አንዱ የሚያለያየን ፓርት ነው። ያ ማጣሪያ ሲስተማችን የተሰራበትን መንገድ። ሁለተኛው ደግሞ ካልቸራል ኖርምስ ሶሳይታል ቫሉስ እንግዲህ በጣም ክሎዝ ናቸው። አይ ቲንክ አብዛኞቹ ኦልሞስት ሪሌትድ ናቸው። ካልቸር ባህል፣ የአኗኗር ዘይቤ፣ ሪሊጂየስ ቲቺንግስ ያው እንዳልኳቸው ነው እዚህ ጋር ባይብል። ይሄ በጣም ወሳኝ ነው። በጣም ወሳኝ ምክንያቱም በምድራችን ላይ ብዙ ሃይማኖቶች አሉ። ብዙ ሃይማኖቶች የተለያዩ ነገሮችን ኤክስፕሌን ለማድረግ ወይም ለማስረዳት ይሞክራሉ። ነገር ግን እነዚህ ሃይማኖቶች ወይ ሃይማኖት መጽሐፎች ብዙዎችን እንዳልኳችሁ የብዙዎችን የሀሳብ ፊልተሪንግ ሲስተም አብዛኛውን ድርሻ የአንበሳውን ድርሻ ይወርሳሉ ለመስራት። አንድ ክርስቲያን ሲያስብ አንድን ነገር ሲያይ ወይ አንድ ነገር ሀሳቡ ላይ ሲመጣበት ይሄ ነገር ከመጽሐፍ ቅዱስ አንፃር ምንድን ነው ብሎ ነው የሚያስበው አይደለ? እንዴት አድርግቼ ነው የማስበው? አትሊስት መንፈሳዊ ከሆነ መንፈሳዊ ክርስቲያን ከሆነ ኦፍኮርስ ብዙ ክርስቲያኖች ያንን ነገር ላያደርጉ ይችላሉ አይደለ? ግን ምንድነው የሚያስብበት ፍሬምወርክ በመጽሐፍ ቅዱስ ሊገነባ ይችላል ማለት ነው። ስለዚህ ምንድነው ያ መጽሐፍ ቅዱስ ላይ የማይቀበለውና መጽሐፍ ቅዱስ ላይ የሌለው ነገር ሀሳቡ ወዲያውኑ ሪጀክት ይደረጋል ማለት ነው። አይቀበለውም፣ ጭንቅላቱ ያወጣዋል። ለምሳሌ አንድ መንፈሳዊ የሆነ ሰው እስኪ ከሌ ዛሬ እስኪ ምን አይነት ነገር ነው በጣም ዛሬ ጎድቶኛል ሄጄ እንደዚህ ላድርግበት ወይ ነው ወይ ልበቀለው ምናምን የሚል ሀሳብ ቢመጣ ጭንቅላት ውስጥ ኦኬ ምንድነው ብሎ ያስብና ምንድነው መጽሐፍ ቅዱስ ስለምንድን ነው ስለበቀል እግዚአብሔር በቀል የኔ ነው ይላል አይደል? መጽሐፍ ቅዱስ ላይ በቀኝ ቢመታህ ግራህን ስጥ ይላል አይደል? ኢየሱስ ክርስቶስ ይሄ ሀሳብ ይመጣበታል ማለት ነው ጭንቅላቱ ላይ። ስለዚህ ይሄ ሀሳብ ኮምፕሊትሊ ምንድነው የሚያደርገው? ያንን የመጣውን የውጭውን ሀሳብ ሪፔል እንዲያደርግ ያደርገዋል፣ እንዲያወጣ ያደርገዋል። ስለዚህ አንዱ የሪሊጂየስ ቲቺንጎች አንዱ ያው ይሄ ፍሬምወርክ የሚገነባበት መንገድ ነው ማለት ነው። ሌላው የምናየው መጨረሻው በዚህ ፓርት ላይ የፐርሰናል ኤክስፒሪየንስ ለርነር ቢሄቪየር ነው። ራሳችን ምን ኤክስፒሪየንስ የምናደርገው ነገር አለ አይደለ? በህይወታችን ውስጥ ያደግንበት አሁን ለምሳሌ ያው ስናድግ የገጠሙን ገጠመኞች አሉ፣ የገጠሙን ጓደኞች አሉ አይደል? አብዛኞቻችን ከእንደዚህ አይነት ሰዎች ጋር ስንገናኝና ኢንተራክት ስናደርግ ያ ራሱ ለራሳችን ጭንቅላታችን ውስጥ የሚገነባው ፍሬምወርክ አለ አይደል? ፍሬምወርክ አለ። ጓደኞቻችን ብዙ ጊዜ እኛን ይስሉናል አይደለ? ስለዚህ ብዙ ጊዜ እነሱ
የሚቀበሉትን ነገር እኛ ላንቀበል እነሱ የሚቀበሉትን ነገር እኛ ልንቀበል እንችላለን። ሞስት ኦፍ ታይም ፒር ፕሬሸር የምንለው ነገር እሱ ነው። ምንድነው ጓደኞቻችን ኢንፍሉዌንስ ያደርጉናል። ኤክስፒሪየንሳችን የምንማረው ነገር ኢንፍሉዌንስ ያደርጉናል። ስለዚህ ፐርሰናል ኤክስፒሪየንስ ኢዝ ዋን ኦፍ ዘ ፋክተርስ ዳት ይሄ የጭንቅላታችንን ፍሬምወርክ የሚገነባ ማለት ነው። ሶስተኛው አክሴፕታንስ ኦር ሪጀክሽን የምንለው ነው። ሪጀክሽን አክሴፕታንስ ያው አይ ቲንክ ይሄ በጣም ቀላል ነው ለእናንተ ብዬ አስባለሁ ለመረዳት። ምክንያቱም ያው ሁሉ ፍሬምወርክ አደረግን፣ 5ቱ ፍሬምወርክ አሉ። ከዛ ፍሬምወርክ ካለፈ በኋላ ይቀበለዋል ወይስ አይቀበለውም? ይሄ የዲሲሽን ስቴፕ ነው። የሶስተኛው ስቴፕ ዲሲሽን ስቴፕ ውሳኔ የሚወሰንበት ቦታ ነው። ውሳኔ ተወስኖ ጭንቅላታችን ይቀበለዋል ወይስ አይቀበለውም የሚለውን ነገር የሚወሰንበት ቦታ ነው። እንግዲህ በነዛ ማጣሪያ መንገዶች ይወሰናል የሚቀበለው ሀሳብ የትኛው እንደሆነና እንዳልሆነ። ከተቀበለው በኋላ አራተኛ ላይ ምን ይመጣል? የማኒፌስቴሽኑ አስ አን አክሽን የሚባለው ነገር ነው። ወይ ደግሞ የሀፕን የሚያደርግበት የሚፈጠርበት እውን የሚሆንበት ሀሳቡ ስጋ የሚለብስበት ደረጃ ነው። አራተኛው ደረጃ ምንድነው? once internalized, the idea moves into a final stage. The person acts based on the belief they now hold. All right, this could be spoken word, a physical gesture, decision, a long-term behavior. The cycle is complete. The invisible has become visible. የማይታየው ነገር ታይቷል አይደለ? የማይታየው ነገር ታይቷል። ሀሳቡ ስጋ ለብሷል። ሀሳቡ ተፈጥሯል ነው። ተፈጥሯል ይታያል። አሁን ከማይታይ ነገር ወደሚታይ ነገር መጥቷል። ጭንቅላታችን ያንን ሀሳብ የራሴ አርግቶ በልቶታል። በቃ እንደራሱ ነው ሪኮግናይዝ የሚያደርገው። ስለዚህ ስናወራ አይ ቲንክ ቅድም ነግራችኋለሁ አይደለ? ከዳይጀስቲቭ ሲስተም ጋር ይመሳሰላል ብያችኋለሁ። ከዳይጀስቲቭ ሲስተም ጋር ይመሳሰላል። ሀሳባችንን ጭንቅላታችን የሚቀበልበት መንገድ፣ ከዛ በኋላ ፊልተር የሚያደርግበት መንገድ፣ ከዛ በኋላ ዲሳይድ የሚያደርግበት፣ ከዛ በኋላ ወደ ተግባር የሚቀየርበት መንገድ ከጭንቅላታችን ምግብ በልቶ ከዛ በኋላ ያንን ምግብ ዳይጀስት አድርግቶ ከዛ በኋላ ያ ምግብ ቦዲያችን ይሆናል አይደለም? ያ የምንበላው ምግብ እኮ በኋላ ላይ ስጋችንን ምናምን የሚገነባው ከምንበላው ምግብ ነው። ስለዚህ የራሳችን ይሆናል ማለት ነው። አሁን የበላነው ትናንትና የበላነው ዳቦ ዛሬ የራሳችንን ፋት ወይም ደግሞ ሰውነታችንን ውስጥ አለ ማለት ነው። ተዋህዷል ከኛ ውስጥ። ምንድነው እዚህ ጋር በሰንጠረጁ ላይ የምናየው ዳይጀስቲቭ ሲስተም አለ፣ በዚህ ጋር ቶት ሲስተም አለ። በቀኝ በኩል ዳይጀስቲቭ፣ በግራ በኩል ምንድነው? ፉድ ኢንተርስ ዘ ማውዝ ራይት፣ አይዲያ ኢንተርስ ዘ ብሬን። ፓራላሉን እንግዲህ ተመልከቱ። ጭንቅላት ውስጥ ሀሳብ ይገባል አይደለ? ሀሳብ እንደሚገባው ጭንቅላት ውስጥ ያው ምግብም ዳይጀስቲቭ ምግብ በአፋችን እንመገባለን። ከዛ በኋላ ፉድ ትራቭልስ ትሩ ኤሶፋገስ ራይት። ኤሶፋገስ ማለት ያው ከአፋችን ጀምሮ እስከ ስቶማካችን ወይም ሄድ ድረስ የሚሄደው ያው ምግቡን የሚያወርደው የቦዲያችን ክፍል ነው። ያ ደግሞ አይዲያ ትራቭልስ ትሩ ሜንታል ፍሬምወርክስ። ልክ በኤሶፋገስ ምግቡን እንደሚያስገባው ሁሉ አይዲያችንን ያው በነዛ በማጣሪያ ሲስተሞች ያልፋል። ከዛ በኋላ ስቶማክ ዳይጀስት ፉድ፣ ብሬን ፕሮሰስ አይዲያ። ሆዳችን እንደሚፈጨው ሁሉ ያንን ምግብ ቼክ እንደሚያደርገው ልክ ሲፈጭ ማለት በቃ በደንብ እያዋሃደው ነው ማለት ነው ሰውነታችን። ብሬናችንን ፕሮሰስ ያደርገዋል አይዲያውን አይደል? ያስበዋል፣ አናላይዝ ያደርገዋል። ከዛ በኋላ ታርሙ ፉድ ሜይ ቢ ሪጀክትድ አይደል? አናላይዝ ካደረገው በኋላ ዳይጀስት ካደረገው በኋላ በደንብ የምንበላው ምግብ ካልተስማማን እናስታውቀዋለን ብዙ ጊዜ አይደል?
የምንበላው ምግብ ብዙ ሰዎች ያስታውቃሉ አይደል? ለምን ነው የሚያስታውቁት? ሰውነታችን አክሴፕት አላደረገውም ያ ምግብ አክሴፕት አላደረገውም። ቮሚት እኮ የምናደርገው ብዙ ጊዜ ቮሚቲንግ ሜካኒዝም እኮ ሰዎችን ለመጠበቅ የተሰራ ሜካኒዝም ነው አይደለ? በጣም ማይሆን ምግብ ሰዎች ሲበሉ ቮሚት ያደርጉታል ብዙ ጊዜ። ለምን ነው ቮሚት የሚያደርጉት? ሰውነታችን ይሄ ሃርምፉል ነው ብሎ ሪጀክት ስላደረገው ነው። ሶ ቮሚቲንግ ሜካኒዝም አክቲቬት ያደርገውና ሰዎች ያስታውካሉ፣ ከዛ ይወጣል መርዙ ምናምን። አይዲያ ላይም እንደዚህ ነው። ሰዎች ማይሆን ሀሳብ ሲቀበሉ ያ ሜንታል ፍሬምወርካቸው ሪኮግናይዝ ያደርግና ኦኬ ይሄ ሀሳብ እኔ የማውቀው ነገር አይደለም፣ አላውቀውም፣ ኤሊየን ነው ለእኔ ብሎ ያስብና ሪጀክት ያደርገዋል። ሪጀክት ያደርገዋል። ሶ ይሄ ነው አንዱ የሚያመሳስላቸው ነገር። ከዛ በኋላ አክሴፕት ፉድ ምግቡ ከገባ በኋላ ሰውነት ይሆናል አይደል? ምግቡ ሰውነት ይሆናል። ሰውነታችን አካል ይሆናል። ሀሳቡም እንደዛ ነው። ሀሳብም አካል ይሆናል። እንላበሰዋለን ሀሳቡን ከዛ በኋላ። ከዛ ቶክሲክ ፉድ ኮዝስ ኢልነስ መጨረሻ የቶክሲክ የሆነ ፉድ ህመም ይፈጥራል። አሁን ሁሉም ቶክሲክ የሆነ ምግብ እዚህ ጋር መጨረሻው ወይም ጽፌዋለሁ። የዳይጀስቲቭ ሲስተም እና የሀሳባችን የሀሳብ ዳይጀስቲቭ ሲስተም ልንለው እንችላለን፣ ወይ ደግሞ የፊዚካል ዳይጀስቲቭ ሲስተም ልንለው እንችላለን። የሁለቱ አንድም ሌላ ነገር በሌላ አንጻር የሚያመሳስላቸው ነገር ምንድነው? ፊልተሪንግ ሲስተሙ ፉል ፕሩፍ አይደለም። ፉል ፕሩፍ አይደለም። አንዳንድ ጊዜ ያ ሀሳብ የሚያጣራው ሲስተም ስቲል ያ ፍሬምወርክ የማይጠብቀውና የማይፈልገው ነገር የሚለቀው ነገር አለ ወደ ውስጥ የሚለቀው ነገር አለ። ለምሳሌ እንዳልኳችሁ ነው። ወደ አምስቱን ፍሬምወርክ አውርቻለሁ አይደለ? ከአምስቱ ውስጥ ቤስት የሚባለው የሪሊጂየስ ፍሬምወርክ ነው። ይሄ ደግሞ ባይብል በመጽሐፍ ቅዱስ የተገነባ የማጣሪያ ስርዓት ያለው አንድ ሰው አይ ቲንክ የመጽሐፍ ቅዱስ ቤስት አጣሪ ነው። ቤስት አጣሪ ነው። በደንብ የሚያጣራ ነው። በአሁኑ ሰዓት ማርኬት ውስጥ አለ የሚባለው። ነገር ግን የቀሩት አሁን ለምሳሌ በካልቸር ሊሆን ይችላል፣ በኖርምስ ሊሆን ይችላል። ያ እንደዚህ አይነት ማጣሪያ ያላቸው ሰዎች ስቲል ያንን ማጣሪያቸውን አልፎ ወደ ፕሮሰስ የሚያደርገው ስቴፕ የሚያልፍ ሀሳብ አለ። አምልጦ የሚገባ ሀሳብ አለ። አምልጦ የሚገባ ሀሳብ አለ። ለዛ ነው ሰዎች አንድን ነገር ያስቡና የሀሳቡ ዳይጀስት አድርገው ካደረጉት በኋላ እንዴት ነው ይሄንን ነገር ላደርጋችሁ ምን አስቤ ነው የሚሉ ሰዎች አሉ አይደል? እናንተም ብላችሁ ልትሆኑ ይችላል። ይህን ነገር እንዴት ነው ያሰብኩት ራሱ ነው እንዴት ነው ቼክ ራሱ ያላረኩት ብሎ ያስባሉ አንዳንድ ሰዎች። ያ ነገር የመጣው ምንድነው? ቼክ ሳያደርጉት ጀስት ስለገባ ነው። ፊልተሪንግ ሲስተማቸው ውስጥ ገባ፣ ቦዲያቸው ውስጥ ተላወሰ፣ ከዛ በኋላ ወደ ተግባር ተቀየረ። ምግብ ላይም እንደዛ ነው። ቶክሲክ የሆነ ምግብ ስንበላ ሁሉም ቶክሲክ የበላነው ምግብ እኮ ጋጋ እናደርገውም፣ አናውጠውም፣ ቮሚት አናደርገውም። ቮሚት ሪፍሌክስ ለእያንዳንዱ ቶክሲክ የሆነ ምግብ አክቲቬትድ አይደል? ለምንድን ነው አክቲቬትድ የሚሆነው? ሁሉንም የሚያጣራ የሆነ ፐርፌክት የሆነ ሲስተም የለም። ስለዚህ ያ ቶክሲክ የሆነ ምግብ ሲበላ ምንድነው የሚፈጥርብን ማለት ነው? ህመም ይፈጥርብናል አይደል? ቦዲያችን ይታመማል። ሰዎች ላይም የሚገባው የሆነ ቶክሲክ የሆነ ሀሳብ፣ ኔጋቲቭ የሆነ ሀሳብ፣ ዳርክ የሆነ ሀሳብ መምጣቱ አይቀርም ማለት ነው። ሰዎችን ማሳመሙ አይቀርም። ህይወታቸውን ማሳመሙ አይቀርም። መጨረሻ ላይ ምንድነው የምነግራችሁ? ያው ቶትስ are powerful. Thoughts are powerful. They govern the world. They shape the world. እና ሀሳብ ምድርን የሚገዛው ሀሳብ ዓለማትን መንግስታት የሚመሩት በሀሳብ እያንዳንዱን ነገር ወደ ኒውክለሱ ስናመጣው፣ ስናወርደው፣ ስንመረምረው ነው እያንዳንዱን ነገር ስናወርደው፣ ዋተር ዳውን ስናደርገው በሀሳብ ነው የሚጀምረው። እና ምንድነው ይህንን ያው በስሞል የሆነች አርቲክል ነች ያዘጋጃት። ያው ሞር በተለያየ ፎርማት ለማቅረብ ሞክሬያለሁ።
የሀሳብን ላይ አብስትራክሽን በጣም ወሳኝ ነው። ሀሳባችሁን የምታጣሩበትን መንገድ መጠንቀቅ አለባችሁ። እያንዳንዱ ሀሳብ ወደ ጭንቅላታችሁ ውስጥ የሚገባው ሀሳብ እንዳልኳችሁ የእናንተ አይደለም የእናንተ አይደለም። የእናንተ የሚሆነው ግን ያ ፊልተር ሲስተሙ እኮ ካለፈ በኋላ ነው። ብዙ ሰዎች ግን ኦልሬዲ ሪኮግናይዝም አያደርጉትም። ኦልሬዲ ሀሳባቸውን የሚያዩት ማድረግ ከጀመሩ በኋላ ነው። ለምን ይመስላችኋል? መጥፎ የሆነ ባህሪ ወይም ደግሞ መጥፎ ልማድ የሚመጣው እንዴት ነው? በሀሳብ ነው። በሀሳብ ይጀምርና ሳያውቁት ያደረጉት ያዩታል ያን መጥፎን ነገር። ከዛ በኋላ ልምድ ይሆናል፣ መጥፎ ባህሪ ይሆናል፣ መጥፎ ልምድ ይሆናል። ልምድ ከሆነ በኋላ ከየት እንዳገኙት ራሱ ግራ ይገባቸዋል። ምክንያቱም ኮንሽየስ አይደሉም። ብዙ ሰዎች ይሄ ፊልተሪንግ ሲስተማቸው ጋር እስኪደርስ ሀሳቡ መጀመሪያ ጭንቅላታቸው ሲደርስ ኮንሽየስ አይደሉም። they don't realize it። እና ይሄንን ነው ልነግራችሁ የምፈልገው። ሀሳባችሁ ላይ በጣም ኮንሽየስ ሁኑ። ጭንቅላታችሁ ውስጥ የሚገባውን ሀሳብ ኮንሽየስ ሁኑ። ለዛሬ ያዘጋጀሁት ይሄን ይመስል ነበረ። ይሄ ፎርማት እንግዲህ አይ ቲንክ ሞር ከተመቸኝ በዚህ ይቀጥልበታለሁ ብዬ አስባለሁ። ቴንክ ዩ ለዛሬ ፕሮግራም